Hallelujah, hallelujah, hallelujah. ኢየሱስን ከነያቱ ያድናል ጌታ። ክብር ለትንሣኤው ጌታ ለኢየሱስ ይሁን። እግዚአብሔር አምላክ የተባረከ ይሁን። ዛሬ ደግሞ እግዚአብሔር ምሕረት ቸርነቱን አብዝቶልን እድል ሰጥቶን ደግሞ በዚህ ሰዓት እንድንገናኝ እግዚአብሔርን ቃል እንድንከፋፈል ረድቶናል። የረዳን እግዚአብሔር አምላክ የተባረከ ይሁን። በሀገር ውስጥ ከሀገር ውጭ ያላችሁ በተለያየ ምድር ላይ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች ወንድሞች፣ የእግዚአብሔር ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ መጋቢ በኃይሉ ነኝ። በውስጥ ያለውን ቃል ላካፍላችሁ መጥቻለሁ። እግዚአብሔር ደግሞ እድል ሰጥቶኛል። ከረዥም ጊዜ በኋላ በተለያየ ምክንያት አልቻልኩኝም። ዛሬ ግን እግዚአብሔር አምላክ እድል ሰጥቶኝ ነው በፊታችሁ አለሁኝ። አጭር ቃል ነው ማካፍላችሁ። ይሄ ቃል ደግሞ በሕይወታችሁ ላይ፣ በቤታችሁ ላይ፣ በዘመናችሁ ላይ ይሰራል። የትንሣኤው ጌታ ኢየሱስ ክርስቶስ ያድናል። ሃሌሉያ። ዘፍጥረት ምዕራፍ 21 ከቁጥር 6 እና 7 አነባል። እንደዚህ ይላል፣ ሳራም እግዚአብሔር ሳቅ አድርጎልኛል፣ ስለዚህ ይህን የሚሰማ ሁሉ ከእኔ ጋር ይስቃል አለች። ደግሞም ለመሆኑ ሳራ ልጆች ታጠባለች ብሎ ለአብርሃም ማን ተናግሮት ያውቅም ነበር? ይኸው በስተርጅናው ወንድ ልጅ ወለድኩለት አለች። የትንሣኤው ጌታ ኢየሱስ ያድናል። አሁን ባነበብነው ክፍል ላይ የእግዚአብሔር ቃል ሲናገር በእነ አብርሃም ቤት የሆነ ነገር ነው። በሳራ ቤት በአብርሃም ቤት የሆነ ነገር ነው። የሆነው ነገር ደግሞ እግዚአብሔር ብቻ የሚሰራው እግዚአብሔር ብቻ የሚያደርገው ነገር ነው የሆነው። ተፈጥሮ የማይችለው ሁኔታ የማይችለው የሰዎች ጥበብና እውቀት የማይችለው ነገር ነው። የሰዎች ጥበብና እውቀት የማይችለው ከሰው አይምሮ በላይ የሆነ ከሰው ጥበብ በላይ የሆነ ከሰው ችሎታ በላይ የሆነ ከሃይማኖት ወግና ስርዓት በላይ የሆነ ከባህል ከወግ በላይ የሆነ ነገር ነው በሳራ ቤት ውስጥ የሆነ በሳራ ሕይወት ላይ የሆነ በአብርሃም ቤት ውስጥ የሆነው። የመልእክቴ ርዕስ እንደዚህ የሚሆን ነው የሚል ነው። በቤታችሁ ሳቅ ይሆናል። እርግጠኛ ሆኜ እነግራችኋለሁ በዚህ ሰዓት ላይ እንደ እግዚአብሔር ሰው በእግዚአብሔር መንፈስ እንደ እግዚአብሔር ቃል ሕያው መልእክተኛ ነኝ። በእናንተ ቤት ላይ እግዚአብሔር አምላክ ሳቅን ያደርጋል። በቤታችሁ ላይ በኢየሱስም ሳቅ ይሆናል። በጓዳችሁ ላይ በጌታ በኢየሱስም ሳቅ ይሆናል። ራጄኒያ ሞራ እና አብርሃምና ሳራ ተስፋ ቆርጠዋል። እግዚአብሔር ተናግሯቸዋል። ቃል አላቸው፣ የተስፋ ቃል አላቸው፣ የትንቢት ቃል አላቸው። እድሜያቸው በሚፈቅድበት ጊዜው በሚፈቅድበት የሃይማኖቱ ስርዓቱ በሚፈቅድበት ወጉ በሚፈቅድበት ሰዓት ላይ አልሆነም፣ አልተፈጸምም፣ አልተከናወነም። አሚን ብለው የተቀበሉት የተስፋ ቃል ዋጋ ከፍለው ራሳቸውን ሰጥተው የጠበቁት የተስፋ ቃል የትንቢት ቃል እግዚአብሔር ያላቸው ነገር በሕይወታቸው ላይ አልሆነም፣ አልተፈጸመም። ይጠብቁት ነበረ። ጊዜው ስለሚፈቅድላቸው፣ ማንነታቸው ስለሚፈቅድላቸው፣ ወቅቱ ስለሚፈቅድላቸው የተናገራቸውን እግዚአብሔርን እየኖሩለት እያመለኩት በጣም ጠብቀውታል። በጠበቁት ሰዓት ግን አልሆነላቸው። ጊዜውና ሰዓቱ በሚፈቅድላቸው ሰዓት ግን አልሆነም፣ አልተፈጸመም። ሁሉ ነገር አላቸው። ሁሉ ነገር ባለጠጋ ናቸው። በባሮች ባለጠጋ ናቸው። ሀብት አላቸው፣ ንብረት አላቸው፣ ይታወቃሉ፣ ዝና አላቸው። አብርሃም ነቢይ ነው። እግዚአብሔር ከእሱ ጋር እንዳለ ይታወቃል። እግዚአብሔርን ለማምለክ ተለይቶ የወጣ ነው። ብዙ ነገሩ ስለ እግዚአብሔር የተወ እግዚአብሔርን ለማምለክ ለእግዚአብሔር ለመኖር ራሱን የሰጠ ዘመኑን የሰጠ ሰው ነው አብርሃም። ግን በሕይወቱ ላይ እንቆቅልሽ አለ። ግን በቤቱ ላይ በጓዳው ላይ እንቆቅልሽ አለው። ማንም የማይፈታው ማንም የማይመልሰው እግዚአብሔር ይፈታል ብሎ ጠብቆ እግዚአብሔርን ታምኖ ጠብቆት ድምፁን አምኖ ጠብቆት ግን እግዚአብሔርም ሊያደርግለት ያልቻለው እግዚአብሔርም አብርሃም በጠበቀው ሰዓት ሳራ በጠበቀችው ጊዜና ሰዓት ያልሆነ ያልተፈጸመ ነገር ነበረ። ከዚህ የተነሳ ቤታቸው ውስጥ ሐዘን አለ፣ ለቅሶ አለ፣ ምሬት አለ፣ አንገት መድፋት አለ፣ ዋይታ አለ፣ ሮሮ አለ።
ምክንያቱም የሚጠብቁት በሕይወታቸው ወሳኝ የሆነ ነገር አልሆነም፣ አልተፈጸመም። እግዚአብሔርም ያላቸው የተናገራቸው ነገር በቤታቸው ላይ አልሆነም። ከዚህ የተነሳ ሐዘን አለ፣ እንቆቅልሽ አለ። ዛሬ እነግራችኋለሁ እንደ እግዚአብሔር ሰው እንደ መልእክተኛ በጌታ በኢየሱስም ባልጠበቃችሁት ጊዜና ሰዓት የናዝሬቱ ኢየሱስ ወደ ቤታችሁ ይመጣል። ነቀፌታን ሊያስወግድ ጌታ ይመጣል። እንቆቅልሽን ሊፈታ የናዝሬቱ ኢየሱስ ወደ እናንተ ይመጣል። የጠበቃችሁት ጌታ አያሳፈራችሁም። የኖራችሁለት ጌታ፣ ሕይወታችሁን የሰጣችሁት ጌታ፣ ደግሞም ሁሉን ነገራችሁን ትታችሁ የተከተላችሁት ጌታ፣ የምታመልኩት ጌታ፣ የምታገለግሉት ጌታ በናዝሬቱ ጌታ በኢየሱስም አያሳፍራችሁም። እህቴ የናዝሬቱ ኢየሱስ አያሳፍርሽም። ወንድሜ የናዝሬቱ ኢየሱስ አያሳፍርም። በጌታ በኢየሱስም በቤታችሁ ላይ ሳቅ ይሆናል። በጓዳችሁ ላይ ሳቅ ይሆናል። ሐዘንን ሊያስወግድ፣ እንባን ሊያብስ፣ ለቅሶን ሊያስወግድ፣ ጨለማን ከቤታችሁ ላይ ሊያስወግድ የናዝሬቱ ኢየሱስ ይመጣል። ከሕይወታችሁ ላይ ሐዘንን ሊያስወግድ የናዝሬቱ ኢየሱስ ይመጣል። ካቀረቀራችሁበት፣ አንገት ከደፋችሁበት ቀና ሊያደርጋችሁ የናዝሬቱ ኢየሱስ ይመጣል። አይዘገይም። በእርግጥ የናዝሬቱ ኢየሱስ ይመጣል። የጠበቃችሁት ጌታ አያሳፍራችሁም። የታመናችሁት ጌታ አያሳፍራችሁም። ራጃና ማስቴሌቬኔ አብርሃምና ሳራ ምንም እንኳን እግዚአብሔር ቢዘገይ፣ ምንም እንኳን የተነገራቸው እግዚአብሔር ያላቸው የተስፋ ቃል ባይፈጸምም ግን ለእግዚአብሔር ታማኝ ነበሩ። በታማኝነት ይኖሩ ነበረ። በታማኝነት ያገለግሉ ነበረ። በታማኝነት ይወጡና ይገቡ ነበረ። እግዚአብሔርን ይጠብቁት ነበረ። እግዚአብሔርን ያመልኩት ነበረ። ለእግዚአብሔር ይኖሩ ነበር። ሕይወታቸውን ሰጥተውታል። ማንነታቸው ሰጥተውታል። የትንሣኤው ጌታ ኢየሱስ ያድናል። የታመኑት ጌታ፣ ሕይወታቸውን የሰጡት ጌታ፣ የኖሩለት ጌታ፣ ያገለገሉት ጌታ፣ ሁሉን ትተው የተከተሉት ጌታ ግን አላሳፈራቸው። ድንገት ተስፋ በቆረጡበት በማይታመን ጊዜ፣ በማይታመን ሰዓት ግን የናዝሬቱ ኢየሱስ ዋካዲያጋ ወደ ቤታችሁ ይመጣል። ወደ አብርሃም ቤት፣ ወደ ሳራ ቤት እግዚአብሔር መጣ። ወደ ጓዳቸው እግዚአብሔር መጣ። የጠበቁት ጌታ አላሳፈራቸውም። ተስፋ በቆረጡ ጊዜ፣ አቅም ባጡ ጊዜ፣ ሁሉ ነገር በጨላለማባቸው ጊዜ እግዚአብሔር ወደ አብርሃም ቤት መጣ። ወደ ሳራ ቤት መጣ። ወደ ጓዳቸው መጣ። ዛሬም እነግራችኋለሁ እርግጠኛ ሆኜ ማካዶስ ታሊቫኒያ ሕያው የሆነ መልእክት አለ። የጠበቃችሁት ጌታ አያሳፍራችሁም። የተከተላችሁት ጌታ፣ ሕይወታችሁን የሰጣችሁት ጌታ፣ ሁሉን ነገር ትታችሁ የተከተላችሁት ጌታ ወደ ቤታችሁ ይመጣል። ወደ ጓዳችሁ ይመጣል። ያመናችሁት ጌታ አያሳፍራችሁም። ያመናችሁት ጌታ፣ የፈለጋችሁት ጌታ፣ ሁልጊዜ የምታመልኩት ጌታ፣ ሁልጊዜ የምትከተሉት ጌታ፣ ሁልጊዜ በጽድቅ በቅንነት በታማኝነት የምታገለግሉት ጌታ አያሳፍራችሁም። ከዳዲያዶቫ ነቀፌታችሁን ሊያስወግድ የናዝሬቱ ኢየሱስ ይመጣል። ቀንበርን ሊሰብር ወደ እናንተ ወደ ቤታችሁ ወደ ጓዳችሁ የናዝሬቱ ኢየሱስ ይመጣል። ሐዘንን ሊያስወግድ እንባን ሊያብስ የናዝሬቱ ኢየሱስ ይመጣል። በጌታ በኢየሱስ በቤታችሁ ላይ ያልጠበቃችሁ ሳቅ ይሆናል። በናዝሬቱ ጌታ በኢየሱስ በጓዳችሁ ላይ ያልጠበቃችሁ ደስታ ይሆናል። ራጃና ማሳኪሊ ኢቫንያ የናዝሬቱ ኢየሱስ ወደ ቤታችሁ ይመጣል። ቀና ሊያደርጋችሁ፣ ካቀረቀራችሁበት፣ አንገት ከደፋችሁበት ቀና ሊያደርጋችሁ የናዝሬቱ ኢየሱስ ይመጣል። ያጎበጣችሁን ነገር ላኮቫ ሊያስወግድ የናዝሬቱ ኢየሱስ ይመጣል። ታቻሞራ ጃና ማጋስ በጌታ በኢየሱስ ይመጣል። በቤታችሁ ላይ በኢየሱስ ስም ለቅሶ አይሆንም። በጌታ በኢየሱስም ሐዘን አይሆንም። በናዝሬቱ ጌታ በኢየሱስም ጠላት ዲያብሎስ አይሰለጥንም። ጨለማ በቤታችሁ ላይ አይሰለጥንም። ድንገት የምታመልኩት ጌታ፣ ድንገት የተከተላችሁት ጌታ የናዝሬቱ ኢየሱስ ወደ ቤታችሁ ይመጣል። ብርሃንን ሊያበራላችሁ ይመጣል። ጨለማን ሊያስወግድ የናዝሬቱ ኢየሱስ ይመጣል። ድንገት ይመጣል። ጨለማን ሊያስወግድ የናዝሬቱ ኢየሱስ ይመጣል። ሃሌሉያ! ሐዘንን ሊያስወግድ የናዝሬቱ ኢየሱስ ይመጣል። ሳቅን በቤታችሁ ሊያደርግ ይመጣል። እንቆቅልሽን ሊፈታ የናዝሬቱ ኢየሱስ ይመጣል። ማክራጃና ማራ ዲያቦራ ዣኮቫ
እህቴ የናዝሬቱ ኢየሱስ ወደ ቤትሽ ይመጣል። ወንድሜ የናዝሬቱ ኢየሱስ ወደ ቤት ይመጣል። እናቴ አባቴ የምታመልኩት ጌታ የኖራችሁለት ጌታ ወደ እናንተ ይመጣል። የታመናችሁት ጌታ አያሳፍራችሁም። ያመናችሁት ጌታ አያሳፍራችሁም። የተከተላችሁት ጌታ አያሳፍራችሁም። ራጃና ማጋዲ ጋላፎና ድንገት መጥቶ ጌታ ነገራችሁን ይቀይራል። ድንገት መጥቶ ጌታ ታሪካችሁን ይቀይራል። ድንገት ጌታ መጥቶ ሐዘናችሁን ያስወግዳል። ድንገት ጌታ መጥቶ ሳቅ በቤታችሁ ላይ ያደርጋል። ድንገት ጌታ መጥቶ ማጃንያ ቀንበርን ይሰብራል። ቀና ያደርጋችኋል። የምታመልኩት ጌታ በኢየሱስም አያሳፍራችሁም። ሃሌሉያ! የትንሣኤው ጌታ ኢየሱስ ያደረ። በዚህ ቃል እውነት በኢየሱስም ተባረኩ። ዘመናችሁ ይለምለም። የእግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ።